የእስልምና እምነት ተከታይ በመልክ ባላውቃትም የዚሁ የከተማ ቢሮ ውስጥ የምትሰራ እሷም እንደ ባለቤት እንደ ኢትዮጵያዊነት የእስልምና እምነት ተከታይ ብትሆን እንደ ኢትዮጵያዊነት ስለሮጠች በዚህ ሆስፒታል እስላሙም ክርስቲያኑም ሌላ እምነት የፕሮቴስታንትም ተከታይ ሁሉ ክንዱን ስላስተባበረ ሁላችሁም የኢትዮጵያ አምላክ ይጠብቅልኝ። የተከበረውን የተፈተነውን እውነተኛውን የመሰረት ድንጋይ በጽዮን አኖራለሁ። ትንቢተ ኢሳይያስ ምዕራፍ 28 ቁጥር 16 ላይ ወየሐፍር እንተ አምነ ባቲ በዚያች ድንጋይ ያመነ አያፍርም። እግዚአብሔር ነው እንዲህ ያለ፣ በጽዮን የተፈተነ የመሰረት ድንጋይ አኖራለሁ፣ በዚያች ድንጋይ የሚያምን አያፍርም። ባጭሩ ጽዮን ድንግል ማርያም ናት። ጽዮን ድንግል ማርያም ናት። በጽዮን ውስጥ የተቀመጠው የመሰረት ድንጋይ ኢየሱስ ክርስቶስ ነው። የድህነታችን መሰረት፣ የእውቀታችን መሰረት፣ የማንነታችንና የፍጻሜያችን መሰረት እሷ ማህፀን ውስጥ ነው ክርስቶስ የተቀመጠልን። በዚያ ድንጋይ የሚያምን አያፍርም የተባለው በክርስቶስ ያመነ ሰው ሁሉ ዛሬም እስከ ዘላለሙ ድረስ አያፍርም። እኛ እውነት ለመናገር አለማፈራችን የፈቀዱልንን ባለስልጣናት ላመሰግነኝ። አለማፈራችን የሚያሳየው እንደው ባለስልጣኖቹ በጎ ስለሆኑ ብቻ ሳይሆን እግዚአብሔር ልባቸውን ስላላራው ጭምርም ነው ማለት እፈልጋለሁ። ምክንያቱም የክርስቶስን ለነሱ መስጠት ስለማልፈልግ የነሱን ልናገረው ነው። ስለዚህ የእግዚአብሔር ቤተሰቦች ሲጨንቀን እኔ በህይወት የዘመን ለመጀመሪያ ጊዜ የመንግስት ቢሮ የሄድኩኝ ይሄን ፕሮጀክት ይዤ ነው። ሄጄ አላውቅም። በምስራቅ በምዕራብ ይገባም አላውቅም። ፖለቲከኛም ተዋውቄ አላውቅም። እግዚአብሔር በሚያውቀው ዘንድሮ ብቻ ሄድኩኝ። ሲጨንቀኝ አንዳንድ ጊዜ ነው ከመስሪያ ቤቱ የሄድኩኝ። ሲጨንቀኝ እምለው የጉባኤ አምላክ እርዳኝ ነበር እምለው። የጉባኤ አምላክ እርዳኝ። እኔና 64ቱ ደቀ መዛሙርት በገዳሙ የሚኖሩ መናንያን አንዲት ሰላም ለኪ ስንጸልይ ከአንድ ቢሮ ተፈርሞ ይወጣል። አንዲት ሰላም ለኪ ስንጸልይ አንድ ቢሮ ተፈርሞ ይወጣል። እንዲያው ይገርማቸዋል። አይ ቂርቆስማ መምህርነቴን ጠልጦት ነው። የቂርቆስ ዕለት ለምን አንድ ነገር አይደረግም ስል የመጋቢት ቂርቆስ ዕለት ክቡር ርዕሰ መስተዳድሩና ቦርዱ እንደፈረሙ ሰማሁ ማለት ነው። ስለዚህ እውነትም በዚያ ድንጋይ ያመነ አያፍርም። ያ ድንጋይ ማን ነው? ኢየሱስ ክርስቶስ ነው። ዛሬ የመድኃኔዓለም ዕለት በጣም ይገርማቸዋል። የመድኃኔዓለም ዕለት እዚህ መሰረቱን እንድንጥል ያደረገብን ምክንያት የጉባኤያችን ጌታ ክርስቶስ ነው። እሱ ስለሆነ ያደረገልን መድኃኒቱም ክርስቶስ ነው። በዚህ ቦታም የሚተኙትን ታካሚዎች እንዲፈውሳቸው የምለምነው እሱን ነው። እሱ ራሱ ሐኪሞችን እጃቸውን እየተጠቀመ እንዲፈውስልኝ እሱን እለምነዋለሁ። በብፁዓን አባቶች ይጸልዩልናል። እነሱ እግዚአብሔር በዚህ ቦታ ተገኝቶ እንዲፈውስ ፈቃዱ ይሁንልን። ስለዚህ ጌታችን ኢየሱስ ክርስቶስ መስርቶት እናታችን ድንግል ማርያምና ቅዱሳን ይሄን መሰረት ድንጋይ ስታዩ ድንጋይ ሳይሆን ክርስቶስ ትዝ እንዲላችሁ ፈልጋለሁ። እስቲ በዚህ ድንጋይ ያመነ አያፍርም በሉልኝ። ድገሙ። ያቺ ድንጋይ ማን ናት? ኢየሱስ ክርስቶስን እናምንበታለን፣ አናፍርም። ሆስፒታሉን እንደው እኛን ሊያድነንና ሊያጸድቀን ከስራ ሊያሳትፈን ፈልጎ ነው እንጂ የፈጠረውን ድንጋይ ናተገጣጠምና ግንብ ቢው ሊለው አይሆንም ይሆናል። እኛን ለማዳን ነው። ስለዚህ እግዚአብሔር ይፈጽምልን። ጌታችን ኢየሱስ ክርስቶስ ሆይ እናመሰግንሃለን። አንተ ጠርተህናል፣ አንተ አስጠግተህናል። አይገርማችሁም? የጉባኤ አምላክ እርዳን ብንለው ከመድኃኔዓለም ስር መሬቱን ሰጠን፣ እዚሁ ስር አስጠጋን። እኔ በቀደም መጥቼ ሳየው ሲጀመር ተፈርሟል እኮ የክልሉ ቦርድ ከፈረመ ሂደ ማየት ትችላለህ ሲሉኝ የቤተ ክርስቲያን አባት ሁለት ጊዜ አይናገርም። ባላለቀ መሬት እጄ ጎለል እያልኩት አይቼ ነገ ቢሰረዝስ ብዬ ሳልመጣ ከርሜ ካርታና ፕላኑን ስቀበል መጥቼ ሳየው መድኃኔዓለም ጠብቆት ነው እንጂ ከአስፓልት ዳር እንዲህ ያለ ቦታ እስከዛሬ ድረስ ተጎልቶ ይቆያል። ይሄን መድኃኔዓለም አይደለም ያደረገው? እውነት እኮ ነው ወንድ እንዴ! ይሄን መድኃኔዓለም ነው ያደረገው። ደግሞ ዛሬ መድኃኔዓለም ነው ያለ። ከየት ዳር ነው ይሄው ያለ? የት ነው ቤተክርስቲያኑ? መድኃኔዓለም ዳር ነው። እስቲ መድኃኔዓለም ይመስገን በሉልኝ። ከዚህ በኋላ ማመስገን ብቻ ነው የቀረኝ። የመጨረሻው እግዚአብሔርን ቅዱሳንን እናመሰግናቸዋለን። በመጨረሻም የፈቀዱልንን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትን ከልብ አድርገን ክቡር ብፁዕ ስራ አስኪያጁን ጨምሮ የእቅድና ልማት መምሪያ ይሄን ፕሮጀክት የሚመራው ነው። እግዚአብሔር
ሁሉንም በአገልግሎት ወይም ደግሞ ቤተክርስቲያናችን እንዲጠብቅልን ከልብ በእግዚአብሔር ስም እናመሰግናለን። በሕግ የሆነውን ነገር በበጎ ፈቃዳቸው ሆነው ከከተማ አስተዳደር ሰራተኞቻቸው ጋር ሌሎችም የመሬት አስተዳደር የመሰረተ ልማት መምሪያዎች ሌሎችም የክልል ቢሮ መምሪያዎችና የከተማ አስተዳደሩ መምሪያዎች እንዲሁም ክቡር ርዕሰ መስተዳደሩ አቶ አረጋ ከበደም እሳቸውንም ጨምሮና የክልሉ ቦርድ እውነት ለመናገር ሌላም ሰው በስም መጥቀስ ምፈልገዋሉ። በባህር ዳር ከተማ ውስጥ ጉባኤ ቤቱ ካቋቋማችሁ ጀምሮ ደፋ ቀና የምትሉት የጉባኤ ቤታችን የፈውስ መንፈሳዊ ቤተሰቦች በባህር ዳር፣ በአሜሪካ፣ በአውስትራሊያና በፈረንሳይ በአዲስ አበባ ያላችሁ የርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም የልማት አብይ ኮሚቴዎች፣ የቅዱስ ጊዮርጊስ ሰንበት ትምህርት ቤትና የባህር ዳር ሌሎች ሰንበት ትምህርት ቤቶች፣ የባህር ዳር አድባራትና ገዳማት ካህናት ሌሊቱን ሙሉ ከእንቅልፍ ተለይታችሁ ቀን ቤታችሁን ልጆቻችሁን ትታችሁ በእግርና በእጃችሁ ስትሮጡ የሰነበታችሁ የባህር ዳር ምዕመናን ሁላችሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር ያላችሁ በመላው ዓለም የምትገኙ ኦርቶዶክሳውያን እንደ ክርስትና አብራችሁን የምትቆሙ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም ሆናችሁ ብር ስትለግሱ የከረማችሁ ኤርትራውያን እንደዚሁም ሁሉ በመላው ኢትዮጵያ የምትገኙ ሌሎችም እንደ ሰው ሌሎችም የሃይማኖት ተከታይ ወንድሞቻችን ጭምር ዛሬ እግዚአብሔር አምላካችን ወዶልንና ፈቅዶልን ለዚህ ቀን ስላደረሰን ሁላችሁንም እንኳን ደስ ያላችሁ። እንኳን ደስ ያላችሁ። እንኳን ደስ ያላችሁ። እግዚአብሔር ፈጣሪያችን ሁሉን ስለሚችል ሁሉ ስለሚቻለው ሁሉን ለማድረግም በጎ ፈቃዱ ሆኖ ለዚህ ቀን ስላደረሰን ስሙ የተመሰገነ ይሁን።